መሐመድ ሬስ እንደና ሀቢቢ ተጠቃሚ ትግስተኛ ምርጥ ታካሚዬ የመጀመሪያ ተስፋ ሳይቆርጥ በሁለተኛም የመጣ አንተን አይደል? አዎ አዎ ኡስታዝ ወይ ተሳስቻለሁ? እና አልሐምዱሊላህ ረቢል ዓለሚን መጀመሪያም ያው የአንጀት ወስጃለሁኝ አንጀት ማጠቢያ። ሁለተኛም ደግሞ ያስተካከለኝ የመጀመሪያው አስተካክሉኛል አልሐምዱሊላህ። ደግሞ የቀሩ በሽታዎችም ነበሩ ደግሞ ሁለተኛው ላይ ያለውን ነገር ነገርከኝ። አልሐምዱሊላህ ረቢል ዓለሚን አሁን ሙሉ ለሙሉ መንቀሳቀስ እያለሁ እንደፈለኩ እንትን ማለት እችላለሁ። ወላሂ ከአሁን በፊት ምን የማያመኝ በሽታ የለም ነበረ። የማያመኝ በሽታ ማለት ነው። ነግሬ ያለው መቼም ያለውን ነገር በቃ ያፈዘኛል። ከሰው ጋር እንደዚህ ማውራት እንደፈለኩ አልችልም። በቃ ድብር ይለኛል። ሁለተኛ እንቅልፍ ይለኛል። አንድ ጊዜ ጨጓራ፣ አንድ ጊዜ ኩላሊት ለራሱ ስንት ጊዜ ነው ሰርጀሪ ትደረጋለህ እንደዚህ ትሰራለህ ምናምን እያሉ ማለት ነው። ስንት መከራ አባቴን በልቼ በዛ ላይ ደግሞ በየሳምንቱ ሁልጊዜ ሆስፒታል እሄዳለሁ። ወላሂ ነው የምልህ በሳምንት ካለፈ በ15 ቀን እሄዳለሁ እና ያንን ከኒን እውጣለሁ አመጣለሁ። በቃ አይደለ ቤቱ እንዳለ በመድኃኒት ነበር የሞላውና በቃ ግራ ተጋብቶኝ የት ልሂድ ሲል አጋጣሚ እንደዚህ በቲክታክ ነው በነገራችን ላይ የእናንተን አድራሻ ያገኘሁት። በቃ የመጨረሻ መቼም አላህ ሲመራኝ እኔ ማለት እያለቀስኩ ነበር ዱዓ ማድረገውና በጣም ከባድ በሽታ ነበር ያዘኝ። መቼም አልሐምዱሊላህ ረቢል ዓለሚን እዚህ ደርሻለሁኝ። እንደ ሰውም ለራሱ እንደዚህ ይሄው መመስከር ችያ አልሐምዱሊላህ ወላሂ ላዚም አልሐምዱሊላህ። እና ያለውን ነገር አሁን ሁለተኛው ላይ እንደዚህ አድርጋልከኝ በ15 ቀን ውስጥ 8 ኪሎ ነው የቀነስኩት። 8 ኪሎ ማለት ነው። ኪሎውን ምናምን አስተካከል አላልከኝም? በምንድን ነው የተስተካከለው? እሱን ደግሞ በአመጋገብ አልሐምዱሊላህ። የሰው ልጅ መጀመሪያ ማስተካከል ያለበት ምንድነው? አመጋገቡ ነው። እኔ ይህን መመስከር የምፈልገው ነገር እኔ ያችን አስተካከል ይህን ካስተካከል ምንም የማድንበት ምክንያት የለም አልከኝ። ቀጥ ያልከኝ ሁሉ አስተካከልኳት። ወላይ ሰውነቴ ያ ይከብደኝ የነበረ ሰውነት ያ ሲደብረኝ የነበረ ሰውነት ይሁን ያዘኝ ሁሉ በቃ ፈሪ ሆንኩኝ። እሱም ደግሞ በምንድነው ያስተካከሉ 8 ኪሎ የቀነስኩበት ምክንያት አንደኛ ምግቤን አስተካከልኩ፣ ሁለተኛ ደግሞ በሳምንት 2 ጊዜ ደግሞ ጾም። ወላይ የሰው ልጅ አንዳንድ ጊዜ በምግብ ብቻ አይደለም ጾም ያስፈልገናል። እሱ ራሱ መድኃኒት ነው። ሰኞና ሐሙስ አይደል? ሰኞና ሐሙስ እሱን ጾማለሁ። ከዛ በኋላ ምግቡን ደግሞ ባልከኝ መሰረት ያችን ተጠቀምኩኝ። በ15 ሰው እኮ ላያምን ይችላል። የምሬን ነው፣ ሰው ላያምን ይችላል። እኔ ግን በ15 ቀን ውስጥ ያልከኝ ሁሉ አደረኳት በስነ ስርዓት በሚገባ 8 ኪሎ ነው የቀነስኩት እና ምን ለፈልገን አልሐምዱሊላህ። እኔ ወላሂ በጣም አድርጌን ማመሰግንህ አላህ ጀዛህን ይክፈልህ። እኔ ማለት እስካሁን ድረስ እኔ ቤተሰብንም ያስቸገርኩ እኔም ያለኝን ነገር ያለው እኔ ሰው ቤት ነው ያለሁት እና እነሱንም ያስቸገርኩ ነበረ። በየቀኑ በቃ ላይ በየሳምንቱ ለመድኃኒት መግዣ ያስቸገርኳቸው የነበረውና አንተም ክፈል ሳትለኝ ወላሂ ላዚም እኔ እንጃ አላህ ጀዛህን ይክፈልህ። እኔ እንጃ ብቻ ወላሂ ለማመስገን በጣም ቃላት ነው የሚያጥረኝ ወላሂ። እና መቼም በዚህ ብቻ አይደለም እኔ ማለት እዚህ ቲክታክ ላይ ብቻ አይደለም ማመሰገን። ኢንሻአላህ ትልቅ ሚዲያ ይኖራል፣ በዛ ሁሉ ላመሰግን እችላለሁ ወላሂ ብያለሁ። ትልቅ ሚዲያ አብሽር እና በጣም ሹክራን በጣም አድርጌ አመሰግናለሁ። አሁን ያገል ጠይቀሽ እሺ ድካም አለኝ ብለህን ከ2 ሳምንት ስሙልኝ አሁን ራሱ ይመልሰላቸዋል። አመጋገብ በሙሉ አሙነኝ ወስዶ በምንድነው የተስተካከለው? 3 ቀን ድካሙ ምን ወሰድ አልኮ? አንደኛ ማር፣ ሁለተኛ ነገር ደግሞ ስኳር አልከኝ። ያችን እየወሰድኩ ስኳሬንና ማር ብቻ። ሰው ምንድነው አሁን ለምሳሌ የዛን ቀን ነገር ይሄ ነበር እኔ ራሱ ስኳር እኮ
እንዴ ይህ ስኳር በሽታ ያስይዛል እያሉ ነበረ ምናምን አልኩ እና ኧረ ውሸት ነው ምናምን ነገር አልክ። ወሰድኩት። አልሐምዱሊላህ በሚገባ ሰው ግን አሁን እንደዚህ ስነድ አሁን ላያምን ይችላል እና እኔ ተጠቀምኩበት ነው እኔ ወሰድኩት ነው። አልሐምዱሊላህ ይኸው ማሬን ወሰድኩ፣ ስኳሬን ወስጃለሁ፣ ውሃዬን እጠጣለሁ። አልሐምዱሊላህ አሁን ሰላም ነኝ፣ ንጹህ ነኝ። አልሐምዱሊላህ ረቢል ዓለሚን። እንኳን ደስ አለህ የኔ ወንድም። በበለጠ ጎረቤታችን ነህ፣ ደውላለህ። አሁንም አንድ ላይ ነው ያለነ። ማብሽር ሙሉ አፊያን አላህ ይመልስልህ። የቀረው ደግሞ ሐያትህ አላህ ገር በገር ያድርገው ኢንሻአላህ። አሚን አሚን። ጀዛካላህ ጀዛካላህ አላ ጀዛኒ መሐመድ። በጣም አድርጌ አመሰግንሃለሁ ወላሂ ሐቢቢ። እሺ ኑርዬ፣ በጣም አድርጌ ነው የምወድህ ማከብርህ። ሽክራን ሐቢቢ። አላህ ያክብርልህ።